ሙስሊሞች መቃብር እያለ ከዛ ትቅበሩኝ ብቻ ይቅበሩ ማለት አግባብ አይደለም። ስለዚህ ሰው ልጆች ያልቁብኛል ብሎ ሰውየው ግቢ ቅበሩኝ ሊል ይችላል። እሱ ግን ቤቱ ጓዳ ውስጥ ተቀበረ ማንም መጥቶ ያደርግለትም ማለት ነው። አልሞ በህይወት እያለ እዚህ ቦታ ቀበሩኝ እዛ ቦታ ቀበሩኝ ደግሞ ማለቱ ይቻላል። እንግዲህ ሙስሊም የሆነ ሰው ሁልጊዜ ያው በሸሪዓ ህግ ነው የሚመራው። በሸሪዓ ህግ ውጭ የሆነ ነገር መስራት የለበትም በህይወቱም በሞቱም። አሁን ያልሽው ጥያቄ ላይ ስመጣ ግን አንደዛው አካባቢ የሙስሊሞች መቃብር እያለ ከዛ ትቅበሩኝ ብቻ ይቅበሩኝ ማለት አግባብ አይደለም። ምክንያቱም ያው ሙስሊሞች ሲኖሩ ማህበረታዊ ሲሞቱም ጀማ ቀብር አላቸው። ስለዚህ የራሳቸው የሆነ መቃብር አላቸው። ሁሉም ሰው ትንሹም ሀብታሙ ድሃው እዛ ነው የሚቀበረው። ስለዚህ እዛ ነው መቀበር ያለበት ማለት ነው። ምናልባት ያንን የሚከለክል ችግር ካጋጠመ ታቅም በላይ የሆነ ችግር ካጋጠመ በችግር ምክንያት ሊፈቀድ የሚችልበት ሁኔታ ይኖራል። ለምሳሌ በጦርነት ጊዜ አሁን በዛ ላይ እንደሚደረገው በቀን ስንት ሰው ያልቃል። ስለዚህ መቃብር መውሰድ ብሎ አይችሉም። ስለዚህ ሰው ልጆች ያልቁብኛል ብሎ ሰውየው ግቢ ቅበሩኝ ሊል ይችላል። እዛ ቀብር ሲሄዱ ደግሞ የተረፉትን ያጭዳቸዋል በአንድ ጊዜ ማለት ነው። እንደዛ ነገር አስገዳጅ ነገር ካለ ይቻላል። ከሌለ ግን መቃብር ሙስሊም ከሙስሊም መቃብር ጋር ነው። ደግሞ ሙስሊሞች ብዙ ጊዜ እዛ ሲሄዱ በአጋጣሚ በየቀኑ ሰው ይሞታል። የሄዱ ቁጥር ዱዓ ያደርጋሉ ለሟቾቹ ማለት ነው። ሰላም አለይኩም ያረቀሙ ይርሐሙ ወለኩም ይላል። እሱ ግን ቤቱ ጓዳ ውስጥ ተቀበረ ማንም መጥቶ ዱዓ ያደርግለትም ማለት ነው። ራሱን ከሙስሊሞቹ ዱዓ እያራቀ ነው ማለት ነው። ከዚህም አኳያ አይሆንምና ማለት እንዲህ አይነት ኑዛዜ ማድረጉ ትክክል አይደለም። አስገዳጅ ሁኔታ ካለ ሊሆን ይችላል።